ሰላም ሻርኮች፣ ስሜ አሮን ክራውስ ይባላል። የመጣሁት ከፊላደልፊያ ሲሆን የስክረብ ዳዲ አባት በመባል እታወቃለሁ። ዛሬ ከመጣሁበት ኩባንያ 10 በመቶ ድርሻ በመስጠት $100,000 ኢንቨስትመንት እፈልጋለሁ። ይህ እስከዛሬ ከተጠቀሙት ሁሉ ምርጥ የኩሽና ማጽጃ ነው። ምክንያቱም የውሃውን የሙቀት መጠን በመቀየር ብቻ ሙሉ በሙሉ ባህሪውን ይቀይራል። እንዴት እንደሚሰራ ላሳያችሁ። እዚህ ጋር የሞቀ ውሃ፣ እዚህ ጋር ደግሞ ቀዝቃዛ ውሃ አለኝ። ስፖንጁን በሞቀውና በቀዝቃዛ ውሃ ውስጥ ስነክረው ሙሉ ለሙሉ ይለወጣል። በሞቀ ውሃ ውስጥ ያለው ለስለስ ያለና እንደ ተራ ስፖንጅ የሚታጠፍ ነው። ይሄ ቀላል ለሆኑ እጥበቶች ያገለግላል። ግን ይሄኛው ጠንካራና ደረቅ ነው። ይሄ ደግሞ ከባድ ለሆኑ እጥበቶች ያገለግላል። እዚህ ጋር በብርጭቆ ምድጃና ብረት መጥበሻ ላይ የረገረገን የደረቀ ቆሻሻ አለ። ይህን ማዘያ ተጠቅሜ እንዴት በቀላሉ እንደሚያጠፋው ታያላችሁ። አስታውሱ፣ ምንም አይነት ኬሚካል አልተጠቀምኩም፣ ውሃ ብቻ ነው። ሻርኮች፣ በእናንተ እርዳታ ይህን ምርት በዓለም ላይ ባሉ ሁሉም ኩሽናዎች ውስጥ ማስገባት ፈልጋለሁ። ለመሆኑ በአሁኑ ሰዓት ይህንን ምርት የት ነው እየሸጥከው ያለው? በአሁኑ ጊዜ በፊላደልፊያ አካባቢ የሚገኙ 5 ትላልቅ ሱቆች ውስጥ ገብተናል። እንዲሁም በራሳችን ድረገጽ ውስጥ እንሸጣለን። ባለፉት 3 ወራት ውስጥ በQVC የቴሌቪዥን ገበያ ላይ 3 ጊዜ ቀርቤያለሁ። ታዲያ ሽያጩ እንዴት ነበር? በጣም አስገራሚ ነበር። በወጣው ቁጥር ከባለፈው በ30 በመቶ የበለጠ ያዙኛል። በአጠቃላይ ከQVC ሽያጭ ያገኘው ስንት ነበር? $100,000 በላይ አግኝተናል። በ4 ወራት ውስጥ ብቻ። ይህንን $100,000 ለምን ፈለግከው? የራሴን ነፃና ዘመናዊ ማሽኖች ያሉት የማምረቻ ተቋም ማቋቋም እፈልጋለሁ። አሁን ያለብኝ ትልቁ ችግር በማምቻለሁ። ምርቱን ወድጄዋለሁ። ትልቅ ስራ እየሰራ ነው። ነገር ግን የኩባንያ ሽያጭ ሙሉ በሙሉ በQVC ላይ ብቻ የተመሰረተ መሆኑ አደጋ አለው። ግን በቅርቡ በ3000 ሱቆች ውስጥ እናስገባለን። ገበያውን አልጠራጠርም። ምርጥ ስራ አስኪያጅ መሆንንም አውቃለሁ። ነገር ግን እኔ የዚህ አይነት ምርት ላይ ኢንቨስት አላደርግም። ስለዚህ ወጥቻለሁ። ይህ ያሳዝናል ማርክ። ከአንተ ጋር መስራት በጣም ፈልጌ ነበር። ታዲያ ለዚህ ድርድር ምን ትላለህ? ለ50 በመቶ ድርሻ $100,000 እሰጥሃለሁ። ጨረታውን ከዚህን ጀምር። እሺ፣ አንተ ከጨዋታው ውጪ ነህ። ሎሪ ተንኮለኛ ሻርክ ናት ብዬ አስባለሁ፣ ግን አንዳንድ ጊዜ እወዳታለሁ። ምክንያቱም እሷ የQVC ንግስት ነው። ስለዚህ እኔ $50,000 ለ15 በመቶ ድርሻ አቀርባለሁ። የቀረውን ግማሽ ከሎሪ ጋር መጨረስ ትችላለህ። እሷ ከኔ ጋር መስራት የምትፈልግ ከሆነ ዴመን፣ ምንም ቅር እንዳይልህ እንጂ አንተን አልፈልግም። የኔ ማሻሻያ ይሄ ነው። ለ30 በመቶ ድርሻ $100,000 እሰጥሃለሁ። ወዲያውኑ በቲቪ ማስታወቂያ እሰራለታለሁ እና በጣም እርግጠኛ ነኝ በሀገሪቱ ባሉ ሁሉም ሱቆች ውስጥ እናስገባዋለን። በሳምንታት ውስጥ እኔ ማድረግልህ ልንገርህ፣ $100,000 እሰጥሃለሁ። በድርሻ መጠን ላይ መቼም አንስማማም። ስለዚህ አሰራሩን ሙሉ በሙሉ ቀይረዋል። ኩባንያን ሙሉ በሙሉ ለራስ ታስቀራለህ። እኔ ግን ገንዘብ አቅራቢ ሆናለሁ። የሰጠው $100,000 እስኪመለስ ድረስ በእያንዳንዱ በሚሸጠው ዕቃ ላይ 50 ሳንቲም ትሰጠኛለህ። ከዚያ በኋላ ድርጅቱ እስካለ ድረስ ወደ 10 ሳንቲም ዝቅ ይላል። ጨዋታውን ትንሽ ለማሞቅ ያህል እኔ $150,000 አቀርባለሁ፣ ግን ለ25 በመቶ ድርሻ። እኔም ሀሳቤን ቀይሬያለሁ። $100,000 እሰጥሃለሁ ለ25 በመቶ ድርሻ። የኔ ልምድ፣ የኔ የገበያ ትስስር ሁሉን ነገር ስኬታማ ያደርገዋል። አሮን፣ እዚህ ያሉት ሰዎች ልክ እንደ ህጻናት እየተባሉ ነው። ያሳፍራል። እስቲ የቀረቡትን አጠቃላይ። ከዴመን $150,000 ለ25 በመቶ። እኔ ደግሞ ምንም ድርሻ ሳልወስድ $100,000 እሰጥሃለሁ። በእያንዳንዱ ዕቃ ላይ 10 ሳንቲም እፈልጋለሁ። እንደዛ ከሆነ እኔም ሀሳቤን ቀይሬያለሁ። $150,000 ለ25 በመቶ ድርሻ እሰጥሃለሁ። በአንድ ዓመት ውስጥ ሚሊዮነር አደርግሃለሁ። የኔ ወደ 175,000 አድጓል። የኔ ወደ $200,000 ከፍ ብሏል። ጥሩ ዜናው አሮን፣ ተጨማሪ $100,000 እንድታገኝ አድርጌያለሁ። እኔ ግን የእሷን ዋጋ ለማስጨመር ብቻ ነበር የፈለኩት። ወጥቻለሁ። እሺ አሮን፣ 2 ምርጥ አማራጮች ጠረጴዛው ላይ አሉ። ምን ልታደርግ ነው? አሁን መወሰን አለብህ። አሁኑኑ ከኔ ጋር መሆንን ወይም አለመሆንን መናገር አለብህ። አለበለዚያ እኔ ወጥቻለሁ። ያቀረብሽው ድርድር በጣም አሪፍ ነው፣ ነገር ግን የድርሻው መጠን በዛብኝ። ወደ 20 በመቶ ዝቅ ማድረግ ትችያለሽ? ታውቃለህ፣ አድርገዋለሁ። ወደ 20 በመቶ ዝቅ ብያለሁ። ተስማምቻለሁ። አንተም ሆንክ ስፖንጅ ለኔ ሞታችኋል። ስክራብ ዳዲ ትቀፋለህ። ይህ ትልቅ ህልም እውን የሆነበት አጋጣሚ ነው። ፍጹም እውን የሆነበት አጋጣሚ